በዚህ ቪዲዮ የኤሌክትሪክ አገልግሎት ክፍያ እንዴት መክፈል እንደምትችሉ አሳያችኋለሁ። በንግድ ባንክ ወይም ሲቢኢ መክፈል ከፈለጋችሁ አሊያም ደግሞ በቴሌብር መክፈልም ከፈለጋችሁ በሱም እንዴት እንደምትከፍሉ ተራ በተራ አሳያችኋለሁ። ተከታተሉ። በመጀመሪያ ወደ ንግድ ባንክ አካውንታችሁ ትገባላችሁ። ፓስወርድ አስገብታችሁ ሎጊን ካረጋችሁ በኋላ እኔ ሪካርድ ሳረግ ያለው ፊቸር ይሄንን ነው የሚመስለው። ወደፊት ሊቀየር ስለሚችል ቢልስ ኤንድ ዩቲሊቲ የሚለውን ነገር ትፈልጋላችሁ ማለት ነው። እዚህ አፕ ላይ ይኸው እዚህ ጋር ነው ያለው። ከዛ ከላይ ያለው ዩቲሊቲ ፕሪፔይድ የሚል አለ። እሱ ላይ ባይ አማውንት እና ባይ ኪሎዋት አወር ቀድማችሁ ሞልታችሁ የምትጠቀሙ ከሆነ በኪሎዋት አወር እና በገንዘብ ሴት ማድረግ ትችላላችሁ። እንደዛ ከሆነ እዚህ ላይ ያስገቡ። የኔ ፖስት ፔድ ስለሆነ በወሩ መጨረሻ ነው የተጠቀምነው የሚመጣውና ለዛ ፖስት ፔድ የሚለውን መርጣለሁ ማለት ነው። ከዛ እዚህ ላይ አካውንት ነምበር ታስገባላችሁ ማለት ነው። አካውንት ነምበር ታስገቡና ኮንቲኒው ትላላችሁ። ከዛ ከስተመር አካውንት ነምበር እና የከስተመር ኔም እንዲሁም ደግሞ ክፍያው ስንት እንደሆነ ይመጣላችኋል ማለት ነው። ከዛ ኮንቲኒው ትሉታላችሁ። ከዛ እዚች ጋር ሪዝን ጻፉ፣ ኮንቲኒው ትላላችሁ። ከዛ እዚህ ጋር ኮንፊርም ታደርጋላችሁ ማለት ነው። ኮንፊርም ታደርጉና እዚህ ጋር ፓስወርዳችሁን አስገብታችሁ ትራንስፈር ትሉታላችሁ ማለት ነው። በቴሌብር ለመክፈል ደግሞ መጀመሪያ ቴሌብር ትገቡና ከታች ፔመንት የሚለውን ትነካላችሁ። ከዛ እላይ ኤሌክትሪክ ዩቲሊቲ የሚል አለ፣ እሱን ትከፍታላችሁ። እሱን ከከፈታችሁ በኋላ አሁንም ከላይ ያለውን ትመርጣላችሁ። ከዛ እዚህ ጋር አካውንት ነምበራችሁን ፔስት ታደርጋላችሁ። ከዛ ይኸው ዋጋውን ያመጣላችኋል፣ ስንት ብር እንደሆነ ኔክስት ትላላችሁ። ፔይ ሚል ይመጣላችኋል። ከዛ ፓስወርዳችሁን አስገብታችሁ ኮንፊርም ማድረግ ነው ማለት ነው። ይኸው እንደምታዩት ፕሮሰሲንግ እያለ ነው። ከዛ ሰክሰስ ይላል ማለት ነው። ጨርሳችኋል ማለት ነው። ስለዚህ ይህን መንገድ በመጠቀም መክፈል ትችላላችሁ ማለት ነው። በሁለቱም ቪዲዮ ከጠቀማችሁ ላይክ እና ቻናሉን ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።